አንዲት እናት ናቸው ይባላሉና ሁሌ ማታ ማታ ሲተኙ እግዚአብሔርን አየዋለሁ ይላሉ። እየሰማችሁ ነው? እግዚአብሔርን አየዋለሁ ይላሉና ሁሌ የነፍስ አባታቸው ጋር እየመጡ ዛሬ እኮ እግዚአብሔር እንዲህ ብሎኝ፣ ዛሬ እኮ እንዲህ እግዚአብሔር ብሎኝ ሲሉ ነፍስ አባታቸው ሰለቻቸው። እቺ ሴትዮ አብደዋል፣ ካልሆነም ደግሞ ከየት ነው አሁን እሳቸው በተኙበት እግዚአብሔር የሚታያቸው እያሉ በጣም ይጠራጠሯቸው ነበርና በጣም ይሄ ነገር ሲበዛባቸው እውነት አይታው ይሁን አይሁን ብለው ጠሯትና ምን ብለው ጠየቋት? የውሎት እናታችን ከዛሬ 3 ዓመት በፊት የሆነ የሰራውት በጣም ከባድ ኃጢአት አለ። እስኪ እውነት እግዚአብሔር ታይቶ የሚገለጽልሽ ከሆነ ያ ኃጢአት ምንድነው ብለሽ ጠይቂው አሏት። እየሰማችሁ ነው? ከዛ በኋላ ያው አባቷ ወይም የነፍስ አባቷ እንደዛ ብለው የጠየቋት አትመለስም ብለው ገብቷቸዋል። አትመለስም ብለው ምክንያቱም ማንን እያየች እንደሆነ ጭራሽ ማያምን ጎሽ ደከማችሁ። ታዲያ ለምን እንደማትመልሱት? ወይ እየተከታተላችሁ አይደለም ማለት ነው። መልሱ ታዲያ። አባቷየዋ ማንን እያዩ እንዳልሆነች ነው የሚያውቁት። እግዚአብሔርን እያየች እንደሆነ አያምኑ። ስለዚህ ኃጢአቴን እስኪ ጠይቂውና ይንገርሽ ብለው ነበር የላፋ። ከዛ በቀጣዩ ቀን ላይ መጣች ሴት፣ ቀጥ ብላ መጣች እና ነፍስ አባቷ ደነገጡ። ምክንያቱም ያው ነግሯታል ማለት ነው ብሎ ማለት ነው። ከዛ በኋላ አስጠጓት። ያው ሰው ተሰብስቦ ስለነበረ ምናልባት ደግሞ ገመና እንዳይወጣ ብለው እኔ ምልሽ ምን አለሽ አለው። የትኛውን ኃጢአት ብሎሃል አለችው። እግዚአብሔር ራሱ አይገርም? ከ3 ዓመት በፊት ንስሐ የገቡበት ኃጢአት ስለሆነ እሱ ራሱ ሲጠየቅ የትኛውን ኃጢአት ብሎ ነው የመለሰው? ረስቶታል ማለት ነው፣ ትቶታል ማለት ነው። በእርግጥ መርሳት ለእግዚአብሔር ባህሪ አይስማማውም፣ አይዘነጋም። እሱ እንደኛ ዝንጋዬ የለበትም። ግን ንቆ ይተዋል። ንስሐ ገባንበታ። ንስሐ ይሄን ያክል አቅም አለው ማለት ነው። አያችሁ?